የመርከብ ሰንሰለት ከታሰረበት ሲለቀቅ ከምታስቡት በላይ እጅግ አደገኛ ነው። በግዙፍ መርከቦች ላይ ብዙ ጊዜ ሲታሰርና ሲለቀቅ የምታዩት ሰንሰለት አንከር በመባል የሚታወቅ ሲሆን ይህም ሰንሰለት መርከቡ እንዳይሰጥም ይሁን በንፋስ እንዳይወድ አንድ ቦታ ላይ ጸንቶ እንዲቆይ ያደርገዋል። እናም ይህ ሰንሰለት ከታሰረበት በሚለቀቅበት ጊዜ በአቅራቢያው መሆን በጣም አደገኛ ነው። አሊያም መቆም የምትችሉት ስለ ስራው በቂ ሁኔታ የምታውቁና መጠንቀቅ የምትችሉ ከሆነ ብቻ ነው። የሰንሰለቱ ክብደት በአጠቃላይ 25000 ፓውንድ የሚደርስ ሲሆን የእያንዳንዷን ሰንሰለት ክብደት ደግሞ 130 ፓውንድ ይመዝናል። በሚለቀቅበት ጊዜ በጣም ከፍተኛ ግፊት ስለሚፈጥር አንድን ሰው በቀላሉ ሊወረውረው ይችላል። ከዚህ አልፎ ሰንሰለቱን ለመፍታት መዶሻ መጠቀም ያስፈልጋል። የሚያስገርመው ነገር የሰንሰለቱ ፍጥነት ከሰው ሩጫ ቀርቶ ከአቦ ሸማኔ መብለጡ ነው። ምን ያህል ሊትር ነዳጅ ታንከር ውስጥ እንዳለና መኪናችሁ በኪሎ ሜትር ምን ያህል ሊትር ነዳጅ እየተጠቀመ መሆኑን ሙሉ መረጃ የሚሰጣችሁን የጂፒኤስ ቴክኖሎጂ ዛሬ ነገ ሳትሉ ለከባድ ጭነት መኪናችሁ ከታች ባለው ስልክ ቁጥር አስገጥሙ።